ወመንፈስ ቅዱስ አሐዱ አምላክ አሜን። ፍትሕዎ ወአምጽእዎ ሊተ ፈትታችሁ አምጡ። የማቴዎስ ወንጌል ምዕራፍ 21 ቁጥር 2 ክቡር አባታችን መልአከ መምህር መንግስቱ የዚህ ቅዱስ ስፍራ ዋና አስተዳዳሪ፣ ክቡር አባታችን ሊቀ ትጉሃን ኪዳነ ማርያም የዚህ ቅዱስ ስፍራ ዋና ጸሐፊ፣ ክቡር በኩረ ምእመናን ታደሰ የዚህ የሰበካ ጉባኤው ምክትል ሊቀመንበር፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ከዋክብተ ቤተ ክርስቲያን፣ ምእመናን ወምእመናት በቸርነቱ በሰበሰበን በፍቅሩ በጠራን በአምላካችን በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ሳይገባን በዚህ ቅድስና ስፍራ ሰብስቦን ሳይገባን ቅዱስና ክቡር የሆነውን ስሙን እንድንጠራ ፈቅዶልን ቅዱስ ሥጋውን ክቡር ደሙን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። እንኳን ከ9ኙ አበይት በዓላት አንዱ ለሆነው ለበዓለ ሆሳዕና እንኳን አደረሳችሁ አደረሰን። ወአምጽእዎ ፈትታችሁ አምጡልኝ። ፍትሕዎን ወአምጽእዎን ለወቶ ፈትታችሁ አምጡልኝ። ይህንን የተናገረው መድኃኔ ዓለም ኢየሱስ ክርስቶስ ነው። ታሪኩን የዘገበው ወንጌላዊው ማቴዎስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ ፋጌ በዘይት አልፎ በቢታንያ አልፎ ወደ ኢየሩሳሌም ቤተ መቅደስ ያደረገው ጉዞ ነው። መድኃኔ ዓለም ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ሥጋውን ከመቁረሱ ደሙን ከማፍሰሱ በፊት ወደ ኢየሩሳሌም ቤተ መቅደስ ጉዞ አደረገ። ጉዞ የተጀመረው ከቤተ ፋጌ ነው። ፋጌ ማለት የተመሳቀለ ጎዳና ማለት ነው። ፋጌ ማለት የተመሳቀለ ጎዳና፣ መስቀለኛ ጎዳና ማለት ነው። ከቤተ ፋጌ ገና ሲነሱ ሁለቱን ደቀ መዛሙርት ትእዛዝ አዘዛቸው። በፊታችሁ ወዳለችው መንደር ግቡ፣ አህያ ከውርንጭላይቱ ጋር ታስራ ታገኛላችሁ። ፍትሕዎን ወአምጽእዎን ሊተ ፈትታችሁ አምጡልኝ። አህያይቱን ከውርንጭላይቱ ጋር ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለምን ትፈታላችሁ ቢላችሁ ወዴት ትወስዳላችሁ ቢሏችሁ ለጌታ ያስፈልጉታል በሉ አለ። አህያይቱና ውርንጭላይቱ የግለሰብ ብትሆን ግለሰቡ በጸጋ ያገኘው ንብረት ነው። መድኃኔ ዓለም ኢየሱስ ክርስቶስ በባህሪ ፈጣሪያቸው ነው። ገንዘቡ ናቸው፣ ሀብቱ ናቸው። ስለዚህ ከቤተ ፋጌ ሲደርስ ሁለቱን ደቀ መዛሙርት ወደ መንደር ላከና አህያይቱንና ውርንጭላይቱን ፈትታችሁ አምጡልኝ አለ። የተከበራችሁ የተወደዳችሁ የመድኃኔ ዓለም ክርስቲያኖች፣ ወተፈታ ነው ወደ ክርስቶስ የሚቀርበው፣ የታሰረ አይደለም። አዳማውያን ከማሰረ ኃጢአት የምንፈታበት ዘመን እንደቀረበ ስላወቀ አዳማውያን ከመርገመ ሥጋ ከመርገመ ነፍስ የምንፈታበት ወቅት እንደደረሰ ስለሚያውቅ ፈትታችሁ አምጡልኝ አለ። ወደ ክርስቶስ የሚቀርብ ከማሰረ ኃጢአት የተፈታ ነው። ከመርገመ ሥጋ ከመርገመ ነፍስ የተፈታ ነው። በረከተ ሥጋ በረከተ ነፍስ የሚታደል ነው። ስለዚህ ነው ተፈትቶ ወደ ክርስቶስ መቅረብ። ሳይፈቱ አይቀረብም። ፈትታችሁ አምጡልኝ አለ። ከማሰረ ኃጢአት እንደምንፈታ ስለሚያውቅ ነው። ከመርገመ ሥጋ ከመርገመ ነፍስ እንደምንፈታ ስለሚያውቅ ነው። በረከተ ሥጋ በረከተ ነፍስ ሊሰጠን ስለፈለገ ነው። ፈትታችሁ አምጡልኝ አለ። ፈትታችሁ አምጡልኝ ደግሞ የታዘዙት ደግሞ ሌሎች አይደሉም፣ 12ቱ ደቀ መዛሙርት ብቻ ነው። የማሰርና የመፍታት ስልጣን ያላቸው ካህናት ብቻ ናቸው። ከሌላ ከመገ
የለውም። የእግዚአብሔር ልጆች መድኃኔዓለም ኢየሱስ ክርስቶስ ፈትታችሁ አምጡልኝ ፍትሑን ወአምጽኡን ሊተ ፈትታችሁ አምጡልኝ ያለው ለደቀ መዛሙርቱ ብቻ ነው። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆን ታዘ ብሎ የማሰርና የመፍታት ስልጣን ያለው ቄስ ብቻ ነው መፍታት የሚችል። ስለዚህ ፈትታችሁ አምጡልኝ አለ። የተከበራችሁ የእግዚአብሔር ዛሬ ልትፈቱ ይገባችኋል። ከማሰረ ኃጢአት የምትፈቱበት ቀን ነው። ከመርገመ ሥጋ ከመርገመ ነፍስ የምትፈቱበት ቀን ነው። ዋናው የሚፈታውን ባለስልጣኑን ስልጣን የተሰጠውን አካል ግን ለይቶ መቅረብ ያስፈልጋል። የጠመጠመ ሁሉ የሚፈታ አይደለም። ስልጣን እግዚአብሔር ያለው ከሐዋርያት የወረደ ከሰለስቱ ምዕት የተቀዳ ከቤተ ክርስቲያን የዋለ ከአባቶች እግር ያደገ ስልጣነ ክህነቱን ከሊቀ ጳጳስ የተሰጠው ብቻ ነው የሚፈታው የሚያስረው። ፍትሑን ወአምጽኡን ሊተ ፈትታችሁ አምጡልኝ ነው። ስለዚህ ደቀ መዛሙርቱ ወደ ከተማ ገቡ። ማንም አንዳች ቢላችሁ ለምን ትፈታላችሁ ቢላችሁ ለጌታ ያስፈልጉታል በሉ አለ። አህዮቹ ንብረታቸው የግለሰብ ቢሆንም በባህሪው ፈጣሪ ነውና ፈጥሮ አምጥቷቸዋልና ገንዘቡ ስለሆናቸው አንዳች ቢላችሁ ለጌታ ያስፈልጉታል በሉ አለ። የእግዚአብሔር ልጆች ለጌታ እናስፈልገዋለን፣ ለእግዚአብሔር እናስፈልገዋለን። አንተም ታስፈልገዋለህ፣ አንቺም ታስፈልገዋለሽ፣ እናንተም ለጌታ ታስፈልጋላችሁ። ማንም ተሰብሮ እንዲቀር እግዚአብሔር አይፈልግም። እንኳን እኛን አህዮቹን የፈታ አምላክ ነው። ስለዚህ ደቀ መዛሙርቱ ፈትተው አመጡለት። ይህ ጉዳይ በነቢዩ ዘካርያስ በምዕራፍ 9 ቁጥር 9 ላይ አስቀድሞ ትንቢት የተነገረ ነው። የጽዮን ልጅ ሆይ ደስ ይበልሽ፣ ንጉሥሽ በአህያይቱና በአህያይቱ ውርንጭላይቱ ላይ ተጭኖ ይመጣል። ጻድቅ የባሕርይ አምላክ ኢየሱስ ክርስቶስ የዋህ አዳጌ በቀል ቂምን የማይዘው ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጭላይቱ ላይ ተቀምጦ ይመጣል ተብሎ በነቢዩ ዘካርያስ በምዕራፍ 9 ቁጥር 9 የተጻፈው ትንቢት እንዲፈጸም መድኃኔዓለም ኢየሱስ ክርስቶስ አዳማውያንን ከማሰረ ኃጢአት የሚፈታ ከቤተ ፋጌ በአህያይቱና በአህያይቱ ውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም ጉዞ አደረገ። በታምር ተቀምጦባችኋል። ይገርማችኋል። በአህያይቱም በአህያይቱ ውርንጭላይቱ ላይ በታምር ተቀምጦባችኋል። አህያይቱ የእስራኤል ምሳሌ ናት። ውርንጭላይቱ ደግሞ የአሕዛብ ምሳሌ ነው። አህያይቱ ቀንበር ትችላለች፣ ቢጫኑባት ትጫናል። ሸክም ቢያሸክሟት አህያይቱ ትችላለች። ውርንጭላይቱ ግን ልጅ ናት። አህያይቱ የእስራኤል ምሳሌ ነው። እስራኤል ሕገ ኦሪትን መፈጸም ይችላሉ፣ ትእዛዘ ነቢያትን መፈጸም ይችላሉ፣ ሥርዓተ አምልኮን መፈጸም ይችላሉ። ውርንጭላይቱ ደግሞ ቀንበር የማትችለው አሕዛብ ናቸው፣ ሁሉ ባፌ ናቸው። ስለዚህ በአህያይቱና በውርንጭላይቱ ላይ መቀመጡ ሊያድን የመጣው እስራኤልንም አሕዛብንም መሆኑን ምልክት ሊሆንን ነው። የተከበራችሁ የተወደዳችሁ የእግዚአብሔር ልጆች በአህያይቱ የመቀመጡ ጉዳይ ዘመነ ሰላም መጣ ሲል ነው። ዘመኑ የሰላም ነው ሲል ነው። አባቶቹ አበው ዘመነ ሰላም ሲሆን በአህያ ተቀምጠው መነሳነስ ይዘው ይታዩ ነበረ። ዘመነ ጸብ ሲሆን ደግሞ በፈረስ ተቀምጠው ዘገር ነጥቀው ጦር ይዘው ይታዩ ነበረ። የአዳምና የሕግ አንድነት ተጀመረ። ሰላም በምድር ተወጠነ፣ እርቅ በሰማይ ጸደቀ ሲል የሰላም ምልክት በሆነች በአህያይቱ ላይ ተቀምጦ መጣ። ይህ ብቻ አይደለም። በአህያ የተቀመጠ ሸሽቶ አያመልጥም፣ አባሮም አይዝም። ካሻችሁኝ ታገኙኛላችሁ፣ ካላሻችሁኝም ደግሞ አታገኙኝም ሲል በአህያይቱ ውርንጭላና በአህያይቱ ላይ ተቀምጦ ወደ ቤተ መቅደስ ገባ። ሕዝቡ ደስ አለው። ሕፃናት ዘመሩ። የዓመት የ6 ወር የመንፈቅ የሆኑ የ40 የ80 ቀን የሆኑ ሕፃናት ከእናታቸው
መድኃኒት ብሩክ ዘይመጽእ በስመ እግዚአብሔር ብለው ጮኹ፣ አመሰገኑ። ወደ ቤተ መቅደስ ገባ፣ ድውያነ ሥጋን ፈወሰ፣ ዕውራንን አበራ፣ ለምጻምን አነጻ፣ ጎባጣን አቀና። በቤተ መቅደስ የሚሸጡትን አወጣ፣ የከብት ነጋዴዎችን ወንበር ገለበጠ፣ የገንዘብ ለዋጮችን ገበታ ገለበጠ። ይህንን ከዚህ አውጡ። የአባቴ ቤት የጸሎት ቤት የምስጋና ቤት፣ የአባቴ ቤት የምህረት ቤት ናት እንጂ የንግድ ቤት አይደለችም አለ። እውነት ነው። በገበያ የተሰረቀም ይሸጣል፣ የተቀማም ይሸጣል። ስለዚህ ቤቱን አጸዳ። ሕዝቡ ሁሉ ዘንባባን እየቀረጠፈ ይህንን ሰሌን እየቀረጠፈ የእግዚአብሔር ልጆች አደረገ። በመሬት ላይ ነሰነሰ። ብዙ ይመጡ በስመ እግዚአብሔር እግዚአብሔር ነኝ ብሎ በእግዚአብሔር ስም መጥቶ እግዚአብሔራዊ ስራ ለሰራ ብዙ ይመጡ በስመ እግዚአብሔር በእግዚአብሔር ስም ለመጣ እግዚአብሔራዊ ስራ ለሰራ እግዚአብሔር ወይ ለእግዚአብሔር ለሆነ ለኢየሱስ ክርስቶስ ሆሳዕና በአርያም በሰማይ መድኃኒት ሆነ። ወንጉሶሙ ለእስራኤል የእስራኤል ንጉሶች አለ። ሕዝቡ ልብሱን አነጠፈ። እንኳን ለአንተ ለአምላካችን ለእስራኤል ንጉሥ ሆሳዕና ለሆንከው ለአንተ መድኃኒተ ሥጋ መድኃኒተ ነፍስ ለምትስለን ለአንተ ቀርቶ ለአህያይቱ ክብር ይገባልና ልብሳቸውን አነጠፉ። የእግዚአብሔር ልጆች ልብሳቸውን አነጠፉ። ምን ያህል የታደሉ ሕፃናት ናቸው የዘመሩት! ልብሳቸውን አውልቀው ያነጠፉት ለአህያይቱ ክብር የሰጡት ምን ያህል የእግዚአብሔር ብሩካን ናቸው! ልብሳቸውን አነጠፉ። እንኳን አንተን የተቀመጥክባት ለአህያይቱ ክብር ይገባል አሉ። ይህንን ዘንባባ አነጠፉ። ዘንባባን መርጠው አደረጉ። ዘንባባ በእስራኤል የለም። የእግዚአብሔር ልጆች ወደ ግብፅ ሲሰደድ በሕፃንነቱ ከግብፅ ላይ ነው ያያል። ሄደሽ በኢየሩሳሌም ተተከይ ብሎ አዝሎ በኢየሩሳሌም የተተከለች እንጂ በእስራኤል ዘንባባ የለም። ዘንባባ ደግሞ ምሳሌ አለው። ይህን የምታዩት እሾሃም ነው። እርሱም ትምህርተ ኃይል ነው። ኃይለ መዊ ነው። ኃይለ መዊ ነው። ኃይለኛ ነው። እሾሃም ነው ዘንባባ። አንተም ትምህርተ ኃይል አለህ። ትምህርተ ኃይል ከአንተ ጋራ ነው ሲሉ ሰጡ። ዘንባባ እሳት አያቃጥለውም፣ ለብልቦ ይተወሃል፣ ባህሪ አይመረመርም ሲሉ ይህንን ዘንባባ ገበሩለት። ሕዝቡም አመሰገነ። የእስራኤል ንጉሳቸው እያለ ዘመረ። ከተማው ተናወጠ። የእግዚአብሔር ልጆች ከተማው ተናወጠ። ሕፃናት ይዘምራሉ፣ እናቶች ይዘምራሉ፣ አባቶች ይዘምራሉ። በአህያይቱና በውርንጭላይቱ ላይ በተአምር ተቀምጧል የሰላም ንጉሥ። የእስራኤል ንጉሳቸው መድኃኒት ተቀምጧል። ወደ ቤተ መቅደስ ሲገባ ሁለት ሥራ ሠራ። ድውያነ ሥጋን ፈወሰ፣ ጎባጣ አቀና፣ ለምጽ አነጻ፣ ዕውር አበራ፣ ሽባ ተረተረ። ቤተ መቅደሱን አጸዳ። ከተማው ተናወጸ ይላል ማቴዎስ ወንጌል ምዕራፍ 21። በዚህ ጊዜ ቅናት ያደረባቸው አይሁድ መጡና ሕፃናቱ በማይገባህ ምስጋና አመሰገኑ። አንተ ወልደ ዳዊት ነህ እንጂ ወልደ እግዚአብሔር አይደለህም፣ መድኃኒት ልትሆን አይገባም ብለው በክፉ ቃል ተናገሩ። የማያምን ሰው እንደዚህ ነው። የእግዚአብሔር ልጆች ልቦናው የተሰናከለ ኢየሱስ ክርስቶስን ወልደ ዮሴፍ ይላል፣ ሩቅ ብእሲ ይላል። እሱ ግን ወልደ እግዚአብሔር ስግው ነው የሆነው፣ ወልደ ማርያም ሕያው ነው የሚሆነው። የሥላሴ ከሥላሴ አንዱ አካል ነው። የሥላሴ ቃላቸው ነው። ይህንን ዓለም ካለመኖር ወደ መኖር ያመጣ ነው። ለአዳምና ለልጆቹ መድኃኒት ሊሆን ነው ሆሳዕና የተባለው። ሕፃናቱ በማይገባ ምስጋና ያመሰግንሃል ቢሉት ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ የሚለውን የዳዊትን መዝሙር ምዕራፍ 8 ጠቀሰላቸው። አላነበባችሁትም? ምን ከሕፃናትና ከሚጠቡ ልጆች አፍ ምስጋናን ለራስ አዘጋጀ የተባለው እኮ ስለ እኔ ነው አላቸው። የተከበራችሁ የተወደዳችሁ የእግዚአብሔር ልጆች እናንተ ባታመሰግኑ የቢታንያ ድንጋዮች ያመሰግኑኛል አሉ። የቢታንያ ድንጋዮች ተነሱ። ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የመጣ የተባረከ ነው፣ እግዚአብሔራዊ ስራ የሰራ አዳምን የሚያድን ብለው ሰበኩ። ወንጉሶሙ ለእስራኤል የእስራኤላውያን የሥጋም የነፍስም ንጉሥ ነው ብለው መሰከሩ።
የተከበራችሁ የተወደዳችሁ እግዚአብሔር ልጆች ዛሬ ሆሳዕና ነው። ዛሬ መድኃኒት ነው። መድኃኒት ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቷል። ሥጋውን ተቀበላችሁ ወይ? ደሙን ጠጣችሁ ወይ? የእግዚአብሔር ልጆች ሥጋውና ደሙ እኮ ተፈተተ። መድኃኒቱ ታደለ። ከቤተ ፋጌ ተነስቶ በደብረ ዘይት በቢታንያ አልፎ በቤተ መቅደስ ገባ። በካህናቱ እጅ ተፈተተ። ሥጋው ለአማኑኤል ተብሎ ታደለ። ያንን ሥጋና ደም ማን የተቀበለው? መድኃኒቱን ተቀበላችሁ ሄዳችሁ ወይስ የቤተ ተመልካች ሆናችሁ? ዛሬ የተቀበሉ ዕድለኞች ናቸው። ዛሬ ያልተቀበላችሁ ዕድለኞች እንድትሆኑ ያስፈልጋል። የተከበራችሁ የተወደዳችሁ የእግዚአብሔር ልጆች ዛሬ ከማዕሰረ ኃጢአት የምትፈቱበት ቀን ነው። እርሱ የተፈታ ይፈልጋል። ፍትሕዎን ወአምጽእዎ ሊተ ፈትታችሁ አምጡልኝ ያለው ተፈተን ልንቀርብ ይገባናል። እንድትፈቱ ንስሐ አባት አላችሁ ወይ? የእግዚአብሔር ልጆች ንስሐ አባትስ ያላችሁ ኃጢአታችሁን ቀርባችሁ ተናዛችኋል ወይ? አለበለዚያ አልተፈታችሁማ። አልተፈታችሁም ከማዕሰረ ኃጢአት። የእግዚአብሔር ልጆች ልትፈቱ ይገባችኋል። የሚፈታ መድኃኔዓለም ነው። ቄሱን ይፍታኝ ስትሉት እኮ እግዚአብሔር ከማዕሰረ ኃጢአት ይፍታ ይላል። ተፈትታችሁ ነው የመጣችሁት። ንስሐ አባት ያላዛችሁ ካላችሁ እስከ ዛሬ ለመፈታት አልተዘጋጃችሁም ማለት ነው። ስለዚህ ተፈትታችሁ ልትቀሩ ይገባችኋል። ንስሐ አባት የሌላችሁ ወደ ንስሐ አባት ግቡ። የሚፈታችሁ ቄስ ነው። የሚፈታ ደቀ መዝሙር ነው። ማንም አይፈታም። ፈትታችሁ አምጡልኝ ያለው ለደቀ መዛሙርቱ ነው፣ ለካህናቱ ነው። ስለዚህ ተፈትታችሁ ልትቀርቡ ይገባችኋል። ተፈትታችሁ ሥጋው ደሙ ልትበሉ፣ ተፈትታችሁ ልትጠመቁ፣ ተፈትታችሁ ንስሐ ልትገቡ፣ ተፈትታችሁ ወደ እግዚአብሔር መንግሥት ልትቀርቡ ያስፈልጋል። የተከበራችሁ የተወደዳችሁ ካህናትን ፈትታችሁ አቅርቡ። አትቦዝኑ። ሁልጊዜ ንቃት ይኑራችሁ። ሁልጊዜ ለወንጌል አርበኛ ሁኑ። ፈትታችሁ አቅርቡልኝ ብሏል መድኃኔዓለም ኢየሱስ ክርስቶስ። የዚህ ዓለም ኃላፊ ጠፊውን አንመልከት፣ ዘላለማዊውን እንመልከት። የእግዚአብሔር መንግሥትን እንመልከት። ምእመናንን ከማዕሰረ ኃጢአት ፈትተን ወደ መንግሥቱን እናቀርብ። ፍትሕዎን ወአምጽእዎ ሊተ ፈትታችሁ አምጡልኝ ብሎናል። ስለዚህ ምእመናን ልትፈቱ እኛ ልንፈታችሁ ይገባልና ንስሐ አባት የሌላችሁ ወደ ንስሐ አባቶቻችሁ ቅረቡ። ንስሐ አባት ያሎቻችሁ ወደ የንስሐ አባታችሁ ተጠጉ። ንስሐ አባቶችን ነቅተን ፈትተን እንደ ደቀ መዛሙርቱ ልናቀርብ ይገባል። የተከበራችሁ የተወደዳችሁ የእግዚአብሔር ልጆች እንኳን አንተ ለተቀመጥ እንኳን ለአንተ ለሰማይና ለምድር ንጉሥ አህያይትህ ለተቀመጥክባት የአህያይቱ ውርንጭላ ክብር ይገባታል አሉና ልብሳቸውን አነጠፉ። የእግዚአብሔር ልጆች ለአህያይቱ ለደቂቃ ለተቀመጠባት ለአህያይቱ በመሬት ላይ አትሄድም ብለው ለአህያይቱ ክብር ይገባል ብለው ልብሳቸውን አነጠፉ። ያላቸውን ገንዘባቸውን ሰጡ። ንብረታቸው ልብሳቸው ነበር። የእግዚአብሔር ልጆች ሰጡ። ታዲያ ለአህያይቱ ይህን ያህል ክብር ከተገባት 9 ወር ከ5 ቀን ላደረባት የማኅፀነ ማርያም ምን ያህል ክብር ይገባል? ጡቶቿን ለጠባው ለጡቶቿ ምን ያህል ክብር ይገባል? በጀርባዋ ለተሸከመችው ለእግዝእትነ ማርያም ምን ያህል ክብር ይገባል? ዓለም እኮ ይህንን ነው ማገናዘብ ያቃተው። ለተቀመጠባት አህያ ይህን ያህል ክብር ከተሰጠ 9 ወር ከ5 ቀን በማኅፀኗ ላደረ ለድንግል ማርያም ለእመ እግዚአብሔር ለእመ ፈጣሪ በጀርባዋ ላዘነች፣ በደረቷ ለታቀፈች፣ በጡቶቿ እንቅፍ ድግፍ ላደረገች ለድንግል ማርያም ዘላለም አድሮበት ለሚኖረው ስለ ታቦቱ ምን ያህል ክብር ይገባል? ነግሶበት ለሚኖረው ኅብስቱን ቅዱስ ሥጋው ወይኑን ደመ ክርስቶስ ለሚያደርገው ለታቦቱ ለመሥዋዕቱ ምን ያህል ክብር ይገባል? ለመስቀሉ ምን ያህል ክብር ይገባል? ለማዕጠንቱ ምን ያህል ክብር ይገባል? በመጽሐፈ ነገሥት ሰሎሞን እንደነገረው አንተ በሠራኸው ቤተ መቅደስ ዓይኖቼም ልቦቼም በዛ ይኖራሉ እንዳለ የእግዚአብሔር ዓይኖች ላለበት ቤተ መቅደስ የእግዚአብሔር ልብ ላለበት ቤተ መቅደስ ምን ያህል ክብር ይገባል? እንዳለቀ የተከበራችሁ የተወደዳችሁ እግዚአብሔር ልጆች ዛሬ እንግዲህ የሰላም ንጉሥ
የሰላም አባት ገብቷል ወደ ቤተ መቅደስ። በአህያይቱና በአህያይቱ ውርንጭላይቱ ላይ ያላቸውን ገብረዋል፣ ልብሳቸውን አንጥፈዋል። የተከበራችሁ የእግዚአብሔር ልጆች አምላከ ምሕረት አምላከ ስብሐት መድኃኔዓለም ሲገባ ኃይል የተገበረለት ዛሬ ምን ልትገብሩለት መጥታችኋል? ሆሳዕና እኮ መድኃኒት ነው። ይህንን መድኃኒት ልብሳቸውን እንደገበሩለት አንተ እኮ አሉ። ልብስ እኮ ይሸፍናል። እግዚአብሔር ልጆች አንተ እኮ እንደ ለዚህ ልብስ ከባት ያነሳነህ ኃጢአታችንን ሸፍነሃል። ልብሳችሁ ሰውነታችሁን እንደሸፈነው ከባት ያነሳነ በደልን የምትሰውርነ ሲሉ ልብሳቸውን ገበሩለት። የተከበራችሁ የተወደዳችሁ የእግዚአብሔር ልጆች እንግዲህ መቅደሱን አናቆሽሸው። ዛሬ ከመቅደሱ የቆሸሹትን አባሯል። በአንድም በብዙ መልክ እያባረረ ነው ያባራል። ቤተ መቅደሱን ካህናቱም ምዕመናኑም አታቆሸሹ። የእግዚአብሔር ልጆች ቤተ መቅደሱን ውብ ልታደርጉ ተንቀሳቀሱ። ይኸው ግቢያችሁን ውብ ልታደርጉ እያሰባችሁ አይደለም። ይኸው ገደሉን ሌላ ልታደርጉት አይደለም። የሚያውቃችሁን ውሃ መስመር ልትሰሩት አይደለም። አዎ ቤተ መቅደሱ እንዲጸዳ ይፈልጋል። ቤተ መቅደሱ ንጹህ እንዲሆን ይፈልጋል። ቤተ መቅደሱ ለመስዋዕተ እግዚአብሔር ምቹ ሊሆን ይፈልጋል። የእግዚአብሔር ልጆች ታዲያ እንደ ሆሳዕና ሕፃናት ዛሬ ዘንባባችሁን ገብሩለታ። ዛሬ እንደ ሆሳዕና ሕፃናት ልብሳችሁን ገብሩለታ። ዛሬ እንደ ሆሳዕና ሕፃናት ልባችሁን ቤተ መቅደሱን አጽዱለታ። የእግዚአብሔር ልጆች በሰውነታችሁ የሚታመራመሰውን ገሊላ ኃጢአት አውጥታችሁ ጣሉት። ከቤተ መቅደሱ ያንን ግሳንግስ እንዳወጣ ዛሬ አውጡና ጣሉት። አምልኮ ባይሉን አውጡና ጣሉት። ዘረኝነቱን አውጡና ጣሉት። ራስ ወዳድነቱን አውጡና ጣሉት። ፍቅረ ነዋዩን አውጡና ጣሉት። የእግዚአብሔር ልጆች ዛሬ እኮ ፍቅረ ነዋያችን እኮ ሰማይ ጥግ ደርሶ የጓደኞቻችንን ገንዘብ አታለን የእግዚአብሔርን ማስራት በኩራት እየበላን ነው። ስለዚህ የተከበራችሁ የተወደዳችሁ የእግዚአብሔር ልጆች ዛሬ የግብር ቀን ነው። ዛሬ የመስዋዕት ቀን ነው። ሕፃናቱ ድምፃቸውን ገብረዋል። ሕፃናቱ ዘንባባቸውን ገብረዋል። ሕፃናቱ ልብሳቸውን ገብረዋል። የእግዚአብሔር ልጆች ለቤተ መቅደሱ ለመድኃኒቱ ለንጉሡ ይህንን አድርገዋልና ዛሬ ይባ ንጉሠ ስብሐት ይባ አምላከ ምሕረት አምላከ ምሕረት ገባበሉ ወደ ልባችሁ። እስኪ አስገቡ በሩ ክፈቱለት። የእግዚአብሔር ልጆች ተዘቋት እኮ በሩ። እሱ እኮ በደጅ ቆሞ እያንኳኳ ነው። እባክህን ቁረብ፣ እባክህን ኃጢአትን ተው፣ እባክህ ዝሙትን ተው፣ እባክህ ጠንቋይ ቤት የምትሄደውን ተው፣ እባክህን የጓደኛህን ገንዘብ መልስለት፣ የባልንጀራህን የነጠቀውን ገንዘብ መልስ እያለ እያንኳኳ ነው። ልባችሁን ክፈቱ። ልባችሁ ቤተ መቅደስ ነው። የእግዚአብሔር ልጆች ብዙዎቻችሁን ልከኛ ሆነናል። ከኔ ጀምሮ ልከኞችም ስለሆነ የእግዚአብሔር ማዳን አጥሮናል፣ ጆሮውን ደንቆሮብናል። እግዚአብሔር ግን እጁ ከማዳን አላጠረችም፣ ጆሮውን ከመስማት አልደነቆረችም። ነቢየ ኢሳይያስ በምዕራፍ 59 ላይ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውን ከመስማት አልደነቆረችም። ነገር ግን ኃጢአታችሁና በደላችሁ በእናንተና በእግዚአብሔር መካከል ለይቷል፣ ልመናችሁን እንዳይሰማ ፊቱን አዙሯል አለ። ልቦናችንን ዘግተው እሱ ምን እያንኳኳ ነው? እግዚአብሔር ልጆች ክፈቱት፣ ክፈቱት። ወደ የንስሐ አባታችሁ ቅረቡና ተፈቱ። እሱ የተፈታ ነው የሚፈልገው። እሱ በኃጢአት የታሰረ አይፈልግም። በፍቅረ ነዋይ የታሰረ አይፈልግም። በዘረኝነት የታሰረ አይፈልግም። የወንድምህን ገንዘብ በማታለል የታሰረ ልቡን አይፈልግም። ክፉ ነገር በመሸጥ የምታገኘውን ገንዘብ አስሮሃል። ልትፈታ ይገባሃል። ፍትሕዎ ወአምጽእዎ ሊተ። እባካችሁ ተፈቱ። የእግዚአብሔር ልጆች እባካችሁ እንድንፈታ ካህናትን አስቀምጧል። ለመሆኑ አንድ ጥያቄ ልጠይቅ እስቲ። የማሰርና የመፍታት ስልጣኑን በእነ ሚካኤል እጅ አድርጎት ቢሆን በእነ ገብርኤል እጅ አድርጎት ቢሆን ማነው ወደ እነ ሚካኤል ቀርቦ የሚፈታ? ማነው ወደ እነ ገብርኤል ሄዶ የሚፈታ? እነ ዘካርያስም አልቻሉትም። ዲዳ ነው የሆኑት። የተከበራችሁ የተወደዳችሁ የእግዚአብሔር ልጆች ድካም በሚሰማን እንደናንተ በምንድከም ግን እኛም ንስሐ አባቶቻችን አሉን። ወደ የንስሐ አባቶቻችን ቀርበን በምንፈታ በደካማ ካህናት እጅ የተቀመጠውን ይህንን ማተጠቀሙበት። ፍትሕዎ ወአምጽእዎ ሊተ። ተፈትታችሁ ቅረቡ። አህያይቱ እስራኤል
ውርንጭላይቱ አሕዛብ ቀንበር የምትችሉም የማትችሉ አህያይቱ ቀንበር ትችላለች። አይሁድ ናቸው። ሕገ ኦሪትን ፈጽመዋል። ትእዛዘ ነቢያትን ሥርዓተ አበውን ፈጽመዋል። ቀንበር ይችላሉ። አሕዛብ ግን ሁሉ ባፌ ናቸው። የምትችሉ የማትችሉ ወደ የንስሐ አባቶቻችሁ ቀርባችሁ ተፈትታችሁ የመንግሥቱ ወራሽ የክብሩ ቀዳሽ እንድንሆን ይብላ ንጉሠ ስብሐት ይብላ አምላከ ምሕረት እንድንል የአምላካችን ቸርነት የእመቤታችን አማላጅነት የቅዱሳን ተራዳኢነት አይለን። ስለዚህ የተከበራችሁ የእግዚአብሔር ልጆች አምላከ ምሕረት መድኃኔዓለም ከቤተ ፋጌ ደብረ ዘይት ቢታንያ ዛሬ ያላመሰገነን ከቢታንያ ድንጋይ በታች ነው። አይሁድ ምስጋና አልፈለጉም ነበር። በማይገባ ምስጋና የሚያመሰግኑን የእግዚአብሔር ልጆች ለእግዚአብሔር የማይገባ ምስጋና ምንድን ነው? ኢየሱስ ክርስቶስ እኮ እርሱ የባሕርይ አምላክ ነው። የባሕርይ አምላክ ነው። የማይገባው ምስጋና የለም። ሕፃናት መድኃኒት ስላሉት፣ ሕፃናት ሆሳዕና ስላሉት የማይገባ መድኃኒት አሉት። ዛሬም ተረፈ አይሁዶች እርሱ አማላጅ ነው የሚሉ ከክብር የሚያሳንሱ የእሱ ከክብር ስላሳነሱ ከክብር አያንስም። የእነሱ ክብር ነው የሚያንሰው። እሱ አምላከ ነው። እሱ አምላከ ሰማይ ወምድር ነው። እሱ አምላከ ፍጥረት ነው። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ተብሎ በነቢዩ በዳዊት የተጻፈውን አላነበባችሁም? ምን አላቸው? የእግዚአብሔር ልጆች ሕፃናትን ምስጋና ይገብሩለታል። ደቂቀ መላእክት ይገብሩ